ሰላም ልዑል ሪል ስቴት ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ወሎ ሰፈር ላይ ባለ ሁለት መኝታና ባለ ሶስት መኝታ አፓርትመንቶችን ነው። ባለ ሁለት መኝታ አፓርትመንቶቹን ቱር እናደርግና በሌላ ቪዲዮ ደግሞ ሶስት መኝታውን እናያለን። በፍሎር ሁለት ቤት ነው እዚህ ጋር ያለን። ላይክ 361 ካሬ ላይ ነው ሙሉ ህንፃ ያረፈው። በፍሎር ሁለት ቤት ነው። እዚች ጋር አንድ ጌት ይኖረናል ለፕራይቬሲ ፐርፐስ ማለት ነው። ስለዚህ እዚህ ፍሎር ላይ ባለ ሁለት መኝታው እዚህ ጋር ይገኛል። ባለ ሶስት መኝታው እዚህ ጋር ይገኛል። ባለ ሁለት መኝታውን ላሳያችሁ፣ ተከተሉ። ልክ ፊት ለፊት እንደገባን በግራ በኩል ስቶር ይኖረናል። ከዛም በኋላ ደግሞ ፊት ለፊት ላይ ደግሞ ሊቪንግ ሩማችን ይገኛል ማለት ነው። እንደምትመለከቱት ቤቱ በጣም የከለር ኮምቢኔሽኑ በጣም የሚያምር ነው። ቆንጆ በሆነ ኢንቴሪየር ዲዛይነር ነው ያሰራ ነው። የሶፋ ሴታፓችን የኮች ኤሪያችን ይሄንን ይመስላል። ባይ ዘ ዌይ ወሎ ሰፈር ለማከራየት በጣም ለኢንቨስትመንት እና ለማከራየት በጣም አሉና ምርጥ ከሚባሉ ኤሪያዎች አንዱ ነው። ይሄ ቱ ቤድሩም አፓርትመንት 157 ካሬ ላይ ያረፈ ጠቅላላ ስፋት ይኖረዋል። ስለዚህ ከሊቪንግ ኤሪያው አጠገብ ደግሞ ይሄንን የመሰለ የዳይኒንግ ስፔስ አለው። በጣም ቆንጆ አሁን ከረንትሊ ለስድስት ሰዎች አክሰስ የሚሰጥ ወይ ደግሞ 6 ሲት ያለው ዳይኒንግ ቴብል ነው እዚህ ጋር የምትመለከቱት። እንደምታዩት አምፖሎቹ በጣም በጥንቃቄ የተሰሩ እና በጣም ውብ የሆኑ ዲዛይን ሴትአፕ ነው ያለው። ስለዚህ ከዚሁ አጠገብ በግራ በኩል የምናገኘው የክሎዝድ ኪችናችንን ነው። ይሄ ክሎዝድ ኪችን ኢፍ ኢት ኢዝ ነሰሰርሊ እና ሰው የሚፈልገው ኦፕን ኪችን ከሆነ this is the only wall ከሊቪንግ ሩሙ ጋር የሚለያየው። ስለዚህ ይሄኛውን ክፍት አድርገን እንደ ኦፕን ኪችን አክሰስ ማድረግ እንችላለን ማለት ነው። ከረንትሊ ይሄን የመሰለ ሰፋ ያለ ወደ 12 ካሬ የሚያክል ክሎዝድ ኪችን ያለን እዚች ጋር ለቬንቲሌሽን ፐርፐስ መስኮት ይኖረናል። እንደምታዩት ካቢኔቶቹ ሙሉ ለሙሉ ጥንቅቅ ተብለው የተሰሩ እብነበረዱም በጣም ቴክስቸሩ ከከለር ኮምቢኔሽኑ ጋር በጣም የሚያምር ዲዛይን ያለው ነው። ስለዚህ የኦቨን ኤሪያችንን እና የፍሪጅ ኤሪያችን ደግሞ እዚህ ጋር አለ። ሌላው ደግሞ ክሎዝድ ኪችኑ አጠገብ ደግሞ እዚህ ጋር የላውንደሪ ክፍል ይኖረናል ማለት ነው። ስለዚህ ብዙ ጊዜ አንዳንድ አፓርትመንት ላይ በጣም የምንቸገረው ነገር የላውንደሪ ኤሪያውን ኮንሲደር ባለማድረጋቸው ለሱ ስፔስ ማግኘት እንቸገራለን። እዚህ ጋር ግን አሳይንድ የሆነ ቦታ አለው። ስለዚህ ኦልሬዲ ዳክቶቹም አሉ፣ መክፈቻው፣ ሶኬት ማድረጊያው አለን። ስለዚህ ይሄ በቂ የሆነ ስፔስ ነው ማለት ነው። ስለዚህ አሁን ደግሞ ቀጣይ ወደ ማስተር ቤድሩሙ ወስዳችኋለሁ፣ ተከተሉ። ልክ ከዛ ጋር እንደመጣን ከሊቪንግ ኤሪያው እንደመጣን የመጀመሪያው የልጆች መኝታ ቤት እዚህ ጋር ይኖራል። ኮመን ባዝሩም እዚህ ጋር ይኖራል። ይሄ ከኋላ ደግሞ የምትመለከቱ ደግሞ ማስተር ቤድሩሙ ነው። ልክ ማስተር ቤድሩሙ ላይ እንደገባን ሙሉ ከጥግ ሴታፕ የተደረገ ክሎዜት አለ። እንደምትመለከቱት ክሎዜቱ በቂ ብዙ ስፔስ ያለው እና በቂ የሆነ ስፔስ አለ። ከክሎዜቱ አጠገብ የራሳችን አልጋ አለ። እስከ 1 ሜትር ከ80 ድረስ መዘርጋት የሚችል አልጋ አለ። በዚህ በስተግራ በኩል ደግሞ ባልከኒ ይሆናል ማለት ነው። እዚህ ጋር አነስ ያለ ባልከኒ ይኖረናል። ከዛ ማስተር ቤድሩሙ የራሱ ማስተር ባዝሩም አለው። ስለዚህ በዚህ በኩል ይሄን የምንመለከተው የማስተር ባዝሩሙ ነው ማለት ነው።
ከማስተር ባዝሩሙ እንደወጣን ወደ ካመን ባዝሩሙ ልውሰዳችሁ። ማስተር ባዝሩሙ እና ከማስተር ቤድሩሙ ውጪ አጠገቡ ጋር ማስተር ባዝሩም አለ። ከሱ አጠገብ ደግሞ ሁለተኛው መኝታ ቤት ይኖረናል ማለት ነው። ይሄ ሁለተኛው መኝታ ቤት ነው። ይሄም የራሱ ቁም ሳጥን አለው። የራሱ አነስ ያለ ባልከኒ ያለው። ከዛም በኋላ እዚህ ጋር እንደ ድሬሲንግ ኤሪያ ወይንም ደግሞ እንደ ማጥኛ ቦታ ደግሞ ሴትአፕ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ባልከኒ ያለው ማለት ነው። ሌላው አንድ የሚቀረን ክፍል እዚህ ላይ ምንድነው? የሜድስ ሩም ወይንም ደግሞ ስቶር ነው። ልክ እንደገባን ቅድም እንዳልኳችሁ በግራ በኩል የምናገኘው ስቶራችን ነው ማለት ነው። ስለዚህ ይሄንን ይመስላል እንደ ሜድስ ሩም ወይ ደግሞ እንደ ስቶር አክሰስ ማድረግ ነው። ይሄ ባለ ሁለት መኝታ አፓርትመንት 157 ካሬ ላይ ያረፈ ሲሆን ዋጋውም ደግሞ በካሬ 154,000 ብር ሲሆን ድርድር ይኖረዋል። ይሄንን ቤት ብታከራዩት ከ1500 እስከ $2,000 ኢንካም ጀነሬት ማድረግ ትችላላችሁ። ካፕሽን ላይ ባለው ስልክ ቁጥራችን እየደወላችሁ መጎብኘት ትችላላችሁ። ይመቻችሁ።